አንዳንድ ሃይማኖቶችና ግለሰቦች ኃጢአትን ለካህን መናዘዝ መጽሐፍ ቅዱሳዊ መሠረት የሌለውና ስህተት ተግባር እንደሆነ አድርገው ያስተምራሉ። ነገር ግን ይህ አይነቱ ውንጀላ መጽሐፍ ቅዱስን ያለማንበብና ያነበቡትን ካለመረዳት የሚመነጭ ሐሳብ ነው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ኃጢአታቸውን ይቅር ያላችኋቸው ሁሉ ይቅር ይባልላቸዋል፣ ያላላችኋቸው ሁሉ አይባልላቸውም አላቸው። ኢየሱስ ቃል በቃል ለሐዋርያት ኃጢአትን ይቅር የማለት ሥልጣን ሰጥቷቸዋል። እስኪ ልድገመው። ኢየሱስ ለሰዎች ኃጢአትን ይቅር የማለት ወይም የማቆየት ኃይል እንደሰጣቸው ይህ ክፍል ያሳያል። ኃጢአት በአንተና በእግዚአብሔር መካከል ብቻ ከሆነ ታዲያ ኢየሱስ ይህን ሥልጣን ለምን ለሐዋርያት ሰጣቸው? ካቶሊካዊት ቤተ ክርስቲያን አሁንም መጽሐፍ ቅዱስንና የጥንቷን ቤተ ክርስቲያን አስተምሮ አጥብቃ ትከተላለች። ኑዛዜ ሁል ጊዜ የክርስትና አካል እንደሆነም ታስተምራለች። የያዕቆብ መልእክት ምዕራፍ 5 ከቁጥር 16 ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ ትፈወሱም ዘንድ አንዱ ለሌላው ይጸልይ፣ የጻድቅ ሰው ጸሎት ኃይል አለው፣ ታላቅ ነገርም ያደርጋል። እዚህ ላይ እርስ በርሳችሁ ኃጢአታችሁን ተናዘዙ እነርሱም እንደሚያስተምሩት ከሆነ ለምን ያዕቆብ ለእግዚአብሔር ብቻ ተናዘዙ አላለም? የሐዋርያት ሥራ ምዕራፍ 19 ከቁጥር 18 ላይ አምነው ከነበሩትም እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር። የመጀመሪያው የክርስቲያኖች ኃጢአታቸውን በግልጽ ይናዘዙ ነበር። ካቶሊካዊት ቤተ ክርስቲያን የሐዋርያት ተከታይ እንደመሆኗ እንዲሁ ለቤተ ክርስቲያን የመጽሐፍ ቅዱስ ቃላትና ትእዛዝ እንደማክበሯ ይህንን ተግባር በክርስቶስ ኃይል ሰጪነት የሐዋርያትን ፈለግ በመከተል ትከውናለች። ለካህን መናዘዝ ስህተት ነው ብለው የሚያስተምሩ ሃይማኖቶችና አካላት ትክክል ናቸው ካልን መጽሐፍ ቅዱስ ስህተት ነው ማለት ነው። ለካህን መናዘዝ ስህተት ከሆነ የዮሐንስ ወንጌል ምዕራፍ 20 ከቁጥር 23፣ የያዕቆብ መልእክት ምዕራፍ 5 ከቁጥር 16፣ የሐዋርያት ሥራ ምዕራፍ 19 ከቁጥር 18፣ የማቴዎስ ወንጌል ምዕራፍ 9 ከቁጥር 6 እስከ 8 ውሸት ነው ማለት ነው። አይ መጽሐፍ ቅዱስ አይሳሳትም ካልን ደግሞ መናዘዝ ስህተት ነው የሚሉት ሁሉ ውሸታሞች ናቸው ማለት ነው። በአጠቃላይ እንደዚህ አይነት የአደናጋሪዎች ውሸት ስንማር ኢየሱስ ለሐዋርያ ሥልጣን ይቅር የማለት ሥልጣን እንደሰጣቸው ዮሐንስ ምዕራፍ 20 ቁጥር 23 ኃጢአታቸውን እንድናዘዙ መጽሐፍ ቅዱስ እንዳዘዛቸው ያዕቆብ ምዕራፍ 5 እስከ 16 የጥንቷ ቤተ ክርስቲያን ሁል ጊዜ ኑዛዜ እንደምትከውን መናገር ያስፈልጋል። አሁንም ከኑዛዜ ጋር የምንከራከር ከሆነ ከኢየሱስ ክርስቶስ ጋር እንከራከራለን እና ያ የካቶሊክ ችግር አይደለም፣ የራሳችን ችግር ነው ማለት ነው። ነገር ግን ቤተ ክርስቲያን መጽሐፍ ቅዱሳዊ ትውፊታዊና ታሪካዊ አስተምሮን በመከተል በክርስቶስ ጸጋ አማካኝነት ይህንን ትከውናለች። የካቶሊክ ኑዛዜ ፈጠራ አይደለም። ክርስቲያኖች ሁል ጊዜ ከወደቁበት ለመነሳትና ከእግዚአብሔር ጋር ለመታረቅ እንዲሁ የሰሩትን ኃጢአት በማሰላሰል በዚያ ኃጢአት በመጸጸት ዳግመኛ ወደዛ ኃጢአት ላለመመለስ ቁርጥ ፍቃድ በማድረግ የሚያደርጉት ምስጢር ነው፣ ምስጢረ ንስሐ። እግዚአብሔር ጾማችንን የንስሐ ከክፉ ነገር